ዘጠኙን የመንፈስ ቅዱስ ስጦታዎች የመናገር ስጦታ፣ የመግለጥ ስጦታና የኃይል ስጦታ ብለን በሶስት ዋና ዋና ሐሳብ ይከፈላሉ። እነዚህ ዘጠኙ የመንፈስ ቅዱስ ስጦታዎች የንግግር ስጦታ የሚባሉት በልሳን መናገር፣ በልሳን የተነገረውን መተርጎምና ትንቢትን መናገር ናቸው። በልሳን መናገር ፕራይቬት ታንግ እና ፐብሊክ ታንግ ይባላል በእንግሊዝኛው። ፕራይቬት ታንግ ማለት የግል ልሳን ራሳችንን የምናንጽበት እንዲሁም ደግሞ ሚስጥርን ለእግዚአብሔር የምናወራበት ሲሆን፣ ሁለተኛው ደግሞ ፐብሊክ ታንግ የሚባለው ደግሞ ለጉባኤ ወይም ለቤተ ክርስቲያን በትርጉም መልክ የሚነገር የሚተረጎም ልሳን ማለት ነው። ባጭሩ በልሳን መጸለይ ለምን ይጠቅማል? የግል ልሳን ራስን ለማነጽ ራሳችንን ልናንጽበት እንደሚጠቅም አንደኛ ቆሮንቶስ 14:4 ላይ በልሳን የሚናገር ራሱን ያንጻል፣ ራሱን ይገነባል ብሎ ይናገራል። ሁለተኛው ደግሞ ሚስጥርን ለእግዚአብሔር ለመናገር የሚጠቅም ነው። አንደኛ ቆሮንቶስ 14 ቁጥር 2 እና ቁጥር 28 ላይ ከአባት ጋር ሚስጥራዊ ቋንቋ የምንነጋገርበት ነው እና ሚስጥርን ለእግዚአብሔር ይናገራል በልሳን የሚናገር ሰው። ሌላኛው በልሳን መናገር ምንድነው ጥቅሙ? እግዚአብሔርን በመልካም ለማመስገን። በልሳን የሚናገር እግዚአብሔርን በመልካም ያመሰግናል ስለሚል በመልካም ለማመስገን ጌታንም ማክበሪያ ሆነ ማጉያ ስለሆነ ለዚህ ይጠቅማል። እግዚአብሔርን የምናጎላበት፣ እግዚአብሔርን የምናከብርበት እንዲሁም ደግሞ እግዚአብሔርን የምናመሰግንበት ቋንቋም ስለሆነ በልሳን መናገር በጣም ትልቅ ጥቅም አለው። ሌላኛው የቋንቋችንን ገደብ የትኛውንም አይነት ምድራዊ ቋንቋ የሚያልፍ ቋንቋ ስለሆነ መንፈስ ድካማችንን ያግዛል ይላል። ድካማችንን የአካል ድካምን አይደለም የሚያወራው፣ የንግግር ድካምን፣ የቋንቋ ድካምን፣ የቋንቋ እጥረትን መናገር እንዴት መናገር እንደምንችል አለማወቅን ይህንን ድካም አልፎ መንፈስ በልሳን ስንናገር በልሳን ስንጸልይ እንደ እግዚአብሔር ፈቃድ እንደምንጸልይ እርግጠኛ እንሆናለን። ሌላኛው በልሳን የመናገር ጠቀሜታ በሌሎች ልሳኖች መናገር። በሌሎች ልሳኖች ማለት በሌላው ሰው አገር ቋንቋ፣ በማናውቀው አገር ቋንቋ መንፈስ ቅዱስ ሊያናግረን ይችላል፣ ልንናገር እንችላለን። የሐዋርያት ሥራ ምዕራፍ 2 ከቁጥር 4 እስከ 12 ላይ ሄዳችሁ ስትመለከቱ ያን የመንፈስ ቅዱስ መጀመሪያ እንደውም እንደተቀበሉ በሌሎች ልሳኖች ተናገሩ ይላል። በሌሎች ማለት በሌላ ሀገር ቋንቋ፣ በሚታወቅ ቋንቋ ግን በሌሎች ሀገር ቋንቋ የተናገሩበት። እነሱ ላያውቁት ይችላሉ፣ የነዛን ሀገር ቋንቋ ላያውቁት ይችላሉ። መንፈስ ቅዱስ ግን በነዛ ሰዎች ቋንቋ እንዲናገሩ አድርጎ ወንጌልን ሰብከዋል ማለት ነው። ከተለያየ ቦታ ላይ መጥተው የነበሩ ሰዎች በገዛ ሀገር ቋንቋችን እንዴት ሊናገሩ ቻሉ ብለው ግራ ተጋብተዋል። ለምን? እነዚህ ሰዎች የኛ ሀገር ሰዎች አይደሉም፣ ግን የኛን ሀገር ቋንቋ ግን ያውቃሉ እስኪሉ ድረስ። ስለዚህ ልሳን ብዙ ሰፊ የሆነ ጠቀሜታ ያለው ነው። ፐብሊክ ታንግ የሚባለው ለጉባኤ የመጣ ልሳን የሚባል አለ። ለምሳሌ አንድ ሰው ተነስቶ በጉባኤ ውስጥ በልሳን ይናገራል፣ በማይታወቅ ቋንቋ ይናገራል። ራሱ መተርጎም ካልቻለ ወይም ደግሞ ሌሎች ተርጓሚዎች ካልተነሱ ዝም ይበል የተባለ ነው። ለጉባኤው የተነገረ መልእክት ነው፣ ትንቢት ነው። ሰዎች እንዲገባቸው፣ ሰዎች እንዲረዱት፣ ሰዎች ካሉበት ነገር እንዲስተካከሉም ሆነ ባሉበት የሄዱበት ባለው ነገር እንዲቀጥሉ ወይም የሚመክር ወይ የሚያጽናና ብቻ አንድ የሆነ ድምፅ ከእግዚአብሔር ዘንድ ለሕዝብ የመጣ ለጉባኤው የመጣ አንድ ሰው ድምፁን ከፍ አድርጎ የሚናገረው ልሳን ሊኖር ይችላል። ስለዚህ ለጉባኤው ከፍ አድርጎ ድምፁን በልሳን ሲናገር ብዙ ጊዜ እንደ ልማድም ካያችሁ በቆሮንቶስ ቤተክርስቲያንም እንደነበረ ነው። ልክ እንዲህ ሲኖር ህዝቡ ዝም ይላል። ህዝቡ ዝም ይላል። ለምን? መልእክት ነው የመጣው። ጸጥ ብሎ መልእክቱን ለመስማት ይጠባበቃል። ያ ሰው ያ በልሳን ሲናገር የነበረው ሰው እንዲያወራ ብቻ ከሆነና ሌላ ተርጓሚ መንፈስ ቅዱስ ከህዝቡ መካከል ካስነሳ በልሳን ተናግሮ ሌላ ተርጓሚ ተነስቶ የመጣው መልእክት እንዲህ ነው የሚለው ብሎ ይናገራል ማለት ነው፣ ይተረጉማል ማለት ነው። በልሳን መተርጎም የሚባለው ስጦታ የሚጠቅመው ያኔ ነው። ይህንን በማይታወቅ ቋንቋ የመጣውን በሚታወቅ ቋንቋ ለህዝብ መናገር ይኖርብናል ማለት ነው። ስለዚህ ራሱ መተርጎም ካልቻለ ሌላ ሰው ተርጓሚ እንዲነሳ፣ የሚተረጉምም ከጉባኤው መካከል ከሌለ ለራሱ እና ለእግዚአብሔር ይጸልይ። በቃ ዝም ይበል የተባለው አይረብሽ ጉባኤውን ነው እንጂ ልሳን እንድናቆም የተመከርንበት ልሳን ከመናገር እንድንከለከል የተሰጠ መልእክት አይደለም። ይሄ አንዳንድ ሰዎች በቃ የሚተረጉም ካልሆነ ወይም እሱም ካልተረጎመ ወይም የሚተረጉምም ከሌለ ዝም ይበልና የሚለውን በቃ በልሳን ካልተረጎምከው ዝም በል ተብሎ ልሳን እንዳይነገሩ ብዙ ሰዎች የተከለከሉበት ሐሳብ ነው። ግን ይሄን አይደለም ያለው። በልሳን ተናግረህ የሚተረጉም ከሌለ አንተም ካልተረጎምከ ድምፅ ቀንስ ነው እንጂ
ሙሉ ልሳን የሚባልን አቁም አይደለም ሐሳቡ። ልሳን መጸለይን አቁም አይደለም። እንደውም ቀጥሎ እዛው ጋር ዝም ይበልና ለራሱና ለእግዚአብሔር ይጸልይ ይላል። ምክንያቱም ፕራይቬት ታንክ የሚባለው ለራስ ደግሞም ለእግዚአብሔር፣ ሚስጥርን ለእግዚአብሔር የምናወራበት፣ ለራስ ደግሞ ራሳችንን የምናንጽበት ስለሆነ ራስን ማነጽያን ለእግዚአብሔር ሚስጥር መናገሪያን ቀጥል አንተ እሱን ልሳንን ቀጥል። ስለዚህ እንደውም በልሳኖች ከመናገር አትከልክሉም የተባሉ ናቸው። አትከልክሏቸው። በልሳን መናገር ብዙ ጠቀሜታ ስላለው ማለት ነው።